ኢማራት ላይ ኢቃማ ይዛችሁ ወይንም ኢቃማ ሳይኖራችሁ እቤት ቁጭ አላችሁ ስራ ይመጣልናል ከዛሬ ነገር እያላችሁ ምንም የማታውቁ ልጆች አላችሁ። ደላላም ላይ ነግራችሁ ይችላል። ማንኛውም ሰው ላይ ያውቀው ይችላል። ግን እኔ ዛሬ አንድ መፍትሄ ነው ይዤላችሁ መጣሁት። የተለያየ ቦታ ላይ ኢማራት ላይ በዱባይም በቻርጃም በአቡዳቢም በተለያየ ቦታ ላይም በአጅማንም እንደዛ አይነት ቦታ አለ። ይታያችኋል። አሁን ህዝብ እነዚህ ህዝቦች ይታያችኋል። እኔን ያካትታል። ይሄ ቦታ አንተን ያካትታል። የተለያየ ቦታ ኢትዮጵያ አለ፣ ግብጽ አለ፣ የተለያየ ህዝብ ፓኪስታኒ፣ ባንጋሊ ያለ እዚህ ቦታ ላይ እንደምታዩት ማለት ነው። ይሄ የስራ መፈለጊያ ቦታ ነው። የተለያየ ቦታ ላይ የስራ መፈለጊያ ቦታ አለ፣ መቆሚያ ቦታ አለ። እዛ ሄዳችሁ ነው ስራ የምታገኙት። ደላላ ላይ ነግርህ ይችላል። ለአንተ ደላላህ ምን ብሎ ነው የሚያስቡህ? ካንተ ኮሚሽን ነው የሚፈልገው። ልብ ብለህ አዳምጠኝ። አንተ እዚህ ቦታ ላይ ሄደህ ስራን ፈልግ፣ ስራ ታገኛለህ። ኢቃማ ሊሰራልህ ይችላል፣ የሆነ ነገር ሊያጋጥምህ ይችላል። እዚህ ሄደህ ምንም ስራ የማያውቅ ሌበር 80 ብር ነው፣ ከዛ በላይ ነው። ስራ የሚያውቅ ደግሞ 120 110 ብር ነው የሚቀጠረው። እና እዛ ሄዳችሁ በተለያየ ቦታ ላይ ባላችሁበት አቅራቢያ እዛ ሄዳችሁ ስራ ፈልጉ እላለሁ ወንድሞቼ።